ሰላም ተማሪዎች፣ ይህ ሪስ አካዳሚ ነው። እዚህ ትምህርት ቀላል ነው። ውስብስብና ቦሪንግ የሆኑ አካዳሚካል ሳብጀክቶችን ቀላልና ሳቢ በሆነ መንገድ መቼም እንዳትረሱት ብሬክ ዳውን አድርገን እናስተምራለን። እዚህ የተደበቀ ግልጽ ያልሆነ ወደፊት የማይወጣ ነገር የለም። ታዲያ እናንተም አዳዲስ የምንለቃቸውን ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን መጫን እንዳትረሱ። የዛሬው ትምህርታችን ስለ ሪላቲቭ ክሎዝ ነው። ከዛ በፊት ግን ስለ ሪላቲቭ ክሎዝ ሞር ከመነሻው ዴፕዝ ለማወቅ ላስት ታይም የለቀቅነው ቪዲዮ አለ። ከዚህ በፊት ያለው ቪዲዮ እዛ ላይ ስለ ሪሌቲቭ ክሎዝ መነሻው ሪሌቲቭ ክሎዝ ከየት ነው የተነሳ የሚለውን ነገር ሞር ልትረዱ ትችላላችሁ። ወደ ኋላ ተመልሳችሁ ስለ ሪሌቲቭ ክሎዝ ለማወቅ ስለ ሪሌቲቭ ፕሮናውን ማወቅ ያስፈልጋል። ስለ ሪሌቲቭ ፕሮናውን ደግሞ ለማወቅ ስለ ፕሮናውኖች ፍሮም ቤርላንድ ማወቅ ያስፈልጋል። ፕሮናውኖች ምንድናቸው? and then ሪሌቲቭ ፕሮናውን ደግሞ ምንድነው? ከዛ ቀጥሎ የሚመጣው ሪሌቲቭ ክሎዝ ነው። ሪሌቲቭ ክሎዝ የሆነው አፐር ዋን፣ እሱን ለመረዳት ሪሌቲቭ ፕሮናውን እና ፕሮናውንን መረዳት ያስፈልጋል። ወደ ኋላ ተመልሳችሁ ላስት ታይም የነበረውን ቪዲዮአችንን ማየት ትችላላችሁ። ግን ዛሬ ስለ ሪሌቲቭ ክሎዝ ቀላል በሆነ መንገድ አብረን እናያለን ማለት ነው። ክሎዝ ምንድነው? ክሎዝ ላስት ታይም ብለናል፣ አማርኛ ላይ የምናውቀው ማለት ነው። አንድ ሐሳብ ጀምረን ሐሳቡን ያልጨረስነው አይነት ሐሳብ ማለት ነው። ስለ ሪሌቲቭ ክሎዝ ሞር ኢን ጀነራል በሆነ መንገድ ዲፋይን አደርግላችሁና ወደ ክላሲፊኬሽኑ ስንሄድ ደግሞ ሞር ትረዳላችሁ ማለት ነው። ሪሌቲቭ ክሎዝ ምንድን ነው? ሪሌቲቭ ክሎዝ አር ክሎዝ ዳት ስታርትስ ዊዝ ሪሌቲቭ ፕሮናውን። ሎክ ሪሌቲቭ ክሎዝ ምንላቸው በሪሌቲቭ ፕሮናውን የሚጀምሩ ክሎዞች ናቸው። በሪሌቲቭ ፕሮናውኖች የሚጀምሩ ክሎዞች ሪሌቲቭ ክሎዝ ይባላሉ። ሪሌቲቭ ፕሮናውን የምንላቸው እንደ ሁ፣ ሁም፣ ዛት፣ ዊች እና ሁዝ ያሉት ናቸው። ላስት ታይም አይተናል። ሪሌቲቭ ክሎዞች በእነኚህ ሪሌቲቭ ፕሮናውን ሲጀምሩ ሪሌቲቭ ክሎዝ ይሆናሉ። ይህን ምሳሌ ተመልከቱ። the man who won the award is my brother። እዚህ ጋር who won the award የሚለው የዚህ ሴንቴንስ ክሎዝ ነው። who won the award የሚለው ይሄ ክሎዝ የጀመረው በምንድን ነው? በሁ ነው። ሁ ደግሞ ምንድን ነው ብያቸዋለሁ? ሪሌቲቭ ፕሮናውን ነው ብያቸዋለሁ። ኢን ሲምፕል ወይ ሪሌቲቭ ክሎዝ የምንለው በሁ የሚጀምሩ ወይም በሁዝ ወይም በዛት ኤዘር በዊች እና ኦር በሁዝ የሚጀምሩ ክሎዞች ናቸው ሪሌቲቭ ክሎዝስ የምንላቸው ማለት ነው። እዚህ ጋር ይሄን ሙሉ ሴንቴንሱን ካየን ሴንቴንስ ነጥረ ነው። ግን who won the award የሚለውን ካየን ሪሌቲቭ ክሎዝ ነው። ሪሌቲቭ ክሎዝ ላስት ታይም እንዳለው ለሁለት ሜን ፐርፐዞች ነው የምንጠቀማቸው። የመጀመሪያው የሆነን ሁለት ሐሳብ ኮኔክት ለማድረግ፣ ሁለት ሐሳቦችን ኮኔክት ለማድረግ። ሌላው ደግሞ ለአንድ ሐሳብ ኤክስትራ ኢንፎርሜሽን ለመጨመር። የሆነ ሐሳብ አለ፣ ግልጽ ያልሆነ ሐሳብ፣ እዛ ሐሳብ ላይ የሆነ ተጨማሪ መረጃ፣ ተጨማሪ ኢንፎርሜሽን ለመስጠት ነው የምንጠቀማቸው። እዚህ ጋር እንዳየነው ሪሌቲቭ ክሎዝ በሪሌቲቭ ፕሮናውን ነው የሚጀምረው ማለት ነው። እሱን ያዙት። በዛሬው ትምህርታችን ሁለት ሜን አጀንዳዎችን ነው የምናየው። አንደኛው አምስቱ ሪሌቲቭ ፕሮናውኖች አሉ። አምስቱ ሪሌቲቭ ፕሮናውኖች አሉ፣ የምንጠቀምባቸው ፐርፐዞች አሉ እዚህ ውስጥ ማለት ነው። አንዱ ከአንዱ ጋር የሆነ ልዩነት አለው፣ ያን ልዩነት እናያለን። ሁለተኛው ደግሞ ሪሌቲቭ ክሎዞች በሁለት ይከፈላሉ፣ ዲፋይኒንግ እና ነን ዲፋይኒንግ ሪሌቲቭ ክሎዝ ይባላሉ። እነኚህን ሁለት አጀንዳዎች ነው የምናየው በዛሬው ማለት ነው። አምስት ኮመን የሆኑ ሪሌቲቭ ፕሮናውኖች አሉ ሪሌቲቭ ክሎዝ ውስጥ የምንጠቀማቸው። እዚህ ጋር ራፍሊ ልንገራችሁና ሞር በኋላ ትረዳላችሁ። who ለሰው ነው የምንጠቀመው። who is used for person, whom is again used for person, and which is used for things or non-humanic ሰዎች ላልሆኑት ማለት ነው። and the other one is that is used for both personal and things ለሰዎችም ለቁሱም የምንጠቀመው ነው። and whose is used for personal and things, and actually it is what possessive pronoun። አሁን እዚህ ጋር አምስቱን አይተናል። who, whom, which, that, whose። whom የምንጠቀመው ለሰው ነው ብለናል። whom የምንጠቀመው ለሰው ነው። በሁለቱ መሃል ያለው ልዩነት who ሳብጀክቲቭ ኬዝ ነው። ሞር ትረዳላችሁ ወደ ኤግዛምፕሎቹ ስንሄድ። who ሳብጀክቲቭ ነው። ሳብጀክት ማለት ነው ባለቤት ማለት ነው። በአንድ አረፍተ ነገር ውስጥ ሳብጀክት ማለት ባለቤት ማለት ነው። ሁን የምንጠቀመው በአረፍተ ነገር ውስጥ ወር በሪሌቲቭ ክሎዝ ውስጥ እንደ ባለቤት ሲሆን ማለት ነው። የአረፍተ ነገሩ ባለቤት ሲሆን ነው የምንጠቀመው። ሁምን ደግሞ የምንጠቀመው እንደ ኦብጀክቲቭ ኬዝ ነው። ኦብጀክት ማለት ተሳቢ ማለት ነው። ለምሳሌ አበበ ልጁን መከረ የሚለውን አረፍተ ነገር ካየን አበበ እንደምንድን ነው እዚህ ጋር ያለው? እንደ ሳብጀክት ነው ወይም እንደ ባለቤት ነው ያለው። አበበ በልጁ ተመከረ የሚለውን አረፍተ ነገር ደግሞ ካየነው አበበ እዚህ ጋር ያለው እንዴት ነው? እንደ ተመካሪ ወይም እንደ ተሳቢ ነው። የዚህ ሐሳብ ባለቤት ወይም የዚህ አረፍተ ነገር ባለቤት ምንድነው? ልጁ ነው። አበበ ግን ምንድነው? እንደ ተሳቢ ነው ማለት ነው። እዚህ ጋር እንዳያችሁት ሁን የምንጠቀመው ለሳብጀክቲቭ ኬዝ ነው፣ ልክ እንደ ባለቤት ማለት ነው። አበበ የሚለውን ካየን እዚህ ጋር ባለቤት ነው። ሁምን የምንጠቀመው ደግሞ ለሰው ሆኖ እንደ ኦብጀክት ሲመጣ ነው። ስለዚህ በአረፍተ ነገር ውስጥ ከሁ ቀጥሎ ምንድነው የሚመጣው? ቨርብ ነው የሚመጣው። ከሁም ቀጥሎ ደግሞ የሚመጣው ናውን ነው ወይም ፕሮናውን ነው የሚመጣው ማለት ነው። ይሄን መያዝ አለባችሁ። which ነው
which ደግሞ ለሰዎች አንጠቀማቸው ከሰዎች ውጪ ለሆኑት or ለቁሶች መሆን ይችላል ለመኪና ልንጠቀመው እንችላለን ለውሻ ለድመት ልንጠቀመው እንችላለን ለጠረጴዛ or ለwhatever ለመጻፍ ልንጠቀመው እንችላለን ከሰው ውጪ ማለት ነው which that is used for both that ደግሞ ለሁለቱም እንጠቀማለን ለሰዎችም እንጠቀማለን ለሌሎች ነገሮችም እንጠቀማለን whose is used for person things whose ደግሞ ለሁለቱም እንጠቀማለን ለሰዎችም ለሰዎች ላልሆኑትም whose mainly የሚጠቅመው ለፖሴሲቭ ነው ፖሴሲቭ ማለት ባለቤትነትን ለማሳየት ይሄ መኪና የኔ ነው የሚለውን ካየን የባለቤትነት ጥያቄ ነው so whose የሚለው ባለቤትነትን ለማሳየት ነው የምንጠቀመው እነኚህ አምስቱ ኮመን የሆኑ ሪሌቲቭ ፕሮናውኖች ናቸው በሪሌቲቭ ክሎዝ ውስጥ የምንጠቀማቸው ማለት ነው ይሄ መጀመሪያው አጀንዳ ነው ያዙት ስንመጣበት ሞር ትረዱታላችሁ the second one is what classification of ሪሌቲቭ ክሎዝ አሁን ሪሌቲቭ ክሎዝ በሁለት ነው የሚከፈለው ሌላ ምንም ሂሳብ የለውም ሪሌቲቭ ክሎዝ በሁለት ይከፈላል አንደኛው ዲፋይኒንግ ነው ሁለተኛው ነን ዲፋይኒንግ ሪሌቲቭ ክሎዝ ተብሎ ይከፈላል ልዩነታቸው በጣም ቀላል ነው ዲፋይኒንግ ሪሌቲቭ ክሎዝ የምንለው ምን አይነት ሪሌቲቭ ክሎዝ ነው መሰላችሁ it used to specify the subject we are talking about ስለ አንድ ሰው ያወራን ነው ስለዛ ሰው ስፔሲፋይ ለማድረግ ወይም ለይተን እንድናውቅ ለማድረግ ለምሳሌ let's say ከአንድ ሰው ጋር እየቆማችሁ ነው ብዙ ሰው በተሰበሰበበት ቦታ ለዛ ሰው ስለ ወንድማችሁ ልትነግሩ ትፈልጋላችሁ ሶ ምንድነው የምትሉት እዛ ጋር የቆመው ልጅ ወንድሜ ነው ትላላችሁ እዛ ጋር የቆመው ልጅ ወንድሜ ነው ትላላችሁ ያ የምትነግሩት ሰው ግን እዚህ ጋር ኮንፊውዝድ ይሆናል ምክንያቱም ብዙ ሰዎች አንድ ላይ ቆመዋል እዛ ጋር የቆመው ሰው ወንድሜ ነው ስትሉት ስለ የትኛው ሰው እያወራችሁ እንደሆነ ግራ ይገባዋል ሶ የሆነ ይፈልጋል ማለት ነው የሆነ የምትለዩበት ስፔሲፋይ ለማድረግ ያን ወንድማችሁን ለይታችሁ የምታውጡበት ምን ያስፈልጋችኋል ኢንፎርሜሽን ያስፈልጋችኋል ሌላ ተጨማሪ ማለት ነው ስለዚህ ምን ልትሉት ይችላልላችሁ እዚህ ጋር እዛ ጋር የቆመው ቀይ የለበሰው ወንድሜ ነው ሉካውን እዚህ ጋር እዛ ጋር የቆመው ቀይ የለበሰው ወንድሜ ነው ስትሉ ስፔሲፋይ አድርጋችሁለታል ቀይ የለበሰው የሚለው ለይቶ እንዲያ ያደርገዋል ማለት ነው ዲፋይኒንግ ሪሌቲቭ ክሎዝ ማለትም ያ ነው ዲፋይን ማድረግ ለይቶ ማወቅ ወይም መግለጽ ማለት ነው አይደለ ዲፋይኒንግ ሪሌቲቭ ክሎዝ ምንለው የሆነ ሐሳብ ውስጥ ያለን ነገር or ሰው ለይተን እንድናወጣው ወይም ለይተን እዚህ ጋር ቀይ የለበሰው የሚለው ሐሳብ ውስጥ እንዳለው ለይታችሁ ስለ የሆነ ነገር ወይም ስለ የሆነ ሰው እንድትናገሩ የሚያስችል ነው ዲፋይኒንግ ማለት ነው ዲፋይኒንግ ሪሌቲቭ ክሎዝ ለምሳሌ እዚህ ጋር people who smoke have health risk እዚህ ጋር ካያችሁ የሚያጨሱ ሰዎች health risk አላችሁ ይላል ሐሳቡ in general የዚህ ሐሳብ ክሎዙ ምንድነው who smoke የምትለው አላት እቺ ሐሳብ ባትኖር ግን people have health risk ሰዎች የጤና ኢሹ አለባቸው ወይም የጤና ሪስክ አለባቸው የሚለውን ሐሳብ ካያችሁ የሆነ ኮንፊውዝ የሚያደርግ ነው የትኞቹ ሰዎች ሴቶች ወንዶች ህፃናት ትልቅ ሰዎች የሆነ የሚለይ ነገር የለው የሚለይ ነገር ያስፈልጋል ሶ ለዚህ ነው እዚህ ጋር who smoke የምትለው ሪሌቲቭ ክሎዝ ስትገባ ግን ግልጽ ይሆናል ማለት ነው የሚያጨሱ ሰዎች ሄልዝ ሪስክ አለባቸው ወይም ጤናቸው አደጋ ላይ ነው የሚለውን ለመግለጽ who smoke የምትለው ስትገባ ሞር በጣም ግልጽ ይሆናል ማለት ነው ዲፋይን ያደርገዋል ወይም ስፔሲፋይ ለማድረግ ይሆናል ሁለተኛ ምሳሌ the man who called you is police look the man who called you is police እዚህ ጋር who called you የሚለው ሪሌቲቭ ክሎዝ ነው ይሄ ሪሌቲቭ ክሎዝ የገባው ፖሊስ የሚለውን ሰውዬ ስፔሲፋይ ለማድረግ ወይም ገልጾ ለማሳየት ነው ለምሳሌ who called you የሚለውን ትተን the man is police ብንል ስለ የትኛው ሰው ያወራ እንዳለ ግልጽ አይደለም ምን ያስፈልጋል who called you የጠራ ሰውዬ ፖሊስ ነው ካልን ግን ስፔሲፋይ አድርገናል ማለት ነው ሶ ስፔሲፋይ ለማድረግ ነው ዲፋይኒንግ ሪሌቲቭ ክሎዝ የምንጠቀመው ዲፋይኒንግ ሪሌቲቭ ክሎዝ ውስጥ ኮማ እንጠቀም ምንም ኮማ አይገባም no comma is used in defining clause in defining relative clause we don't use commas comma እንጠቀም and we use all relative pronouns in this clause አሁን እዚህ relative clause ውስጥ ሁሉንም relative pronoun እንጠቀማለን አምስቱንም ሁንም እንጠቀማለን ሁምንም እንጠቀማለን ዛትን whichን who'sን እንጠቀማለን አምስቱንም እንጠቀማለን እንደየስራቸው ማለት ነው እስኪ ሞር ግልጽ እንዲሆንላችሁ አንዳንድ ኤግዛምፕል በሁሉም ሰርተን እናያለን እዚህ ጋር ለምሳሌ እንዳየነው who የሚጠቅመው ለሰው ነው ብለናል እና ሳብጀክቲቭ ኬዝ አለው ብለናል who የሚጠቅመው ለሰው ነው ሳብጀክቲቭ ኬዝ አለው ወይም እንደ ባለቤት ነው የሚገባው አረፍተ ነገር ውስጥ ለምሳሌ ቅድም እዚህ ጋር ያየነውን አረፍተ ነገር ለማየት ያክል the man who called you is police የሚለውን ካየን አሁን who የምትለው እዚህ ጋር የገባችሁ እንደ ሳብጀክት ነው ማለት ነው who called you የጠራ ሰውዬ እዚህ ጋር ምንድነው ሳብጀክት ነው ማለት ነው እንደ ሳብጀክት ነው የተጠቀመው እንደ ለሰው ነው የምንጠቀመው who ብለናል ፖሊስ ስንል ሰው ነው ሶ ይሄንን ሪኳየርመንት ስለሚያሟላ who እዚህ ጋር እንጠቀማለን ማለት ነው ሁለተኛ ደግሞ በwhom ደግሞ አረፍተ ነገር ስንሰራ the man whom you called is police እዚህ ጋር አሁን whom ካየን ለሰው ነው የሚያገለግለው and ኦብጀክቲቭ ኬዝ ነው ከwhom የሚለየው ኦብጀክቲቭ ኬዝ ነው ወይም እንደ ተሳቢ ነው the man whom called is police የሚለው የተጠራው ሰውዬ ፖሊስ ነው ቅድም ምንድነው ያለው የጠራክ ሰውዬ look የጠራክ ሰውዬ the man whom you called is police
የጠራከው ሰውዬ ፖሊስ ነው እያለ ነው። ቅድም ግን ምንድነው ያለው? አንተን የጠራ ሰውዬ ሳብጀክት ነው ወይም ባለቤት ነው። አንተ የጠራኸው ሰውዬ ስንልስ ፖሊሱ እዚህ ጋር ምንድነው የሚሆነው? ተሳቢ ነው የሚሆነው። ሶ ሁምን የምንጠቀመው እንደ ተሳቢው እንደ ኦብጀክቲቭ ኬዝ ነው ማለት ነው። ሌላው በዊች ደግሞ ስንሰራ the movie which we watched was boring ያየነው ሙቪ ወይም ያየነው ፊልም ቦሪንግ ነው ወይም ደባሪ ነው እንደማለት ነው። ሶ እዚህ ጋር which ነው የተጠቀምነው ለምንድን ነው? ለሙቪ ነው። ሙቪ ማለት ምንድን ነው? it's not personal it's thing የሆነ ነገር ነው፣ ሰው ያልሆነ ማለት ነው። whichን ስንጠቀም and the other is ዛትን ስንጠቀም ደግሞ the girl that called you is my sister look the girl that called you is my sister ዳት የሚለውን ለሰው እንጠቀማለን። አጌን ለምን እንጠቀማለን ብለናል? ለሌሎች ነገሮችም እንጠቀማለን ብለናል። the girl that called you is my sister የሚለው ውስጥ ዳትን መጠቀም እንችላለን። and again the dog that I bought last month has died ይሄ ደግሞ ለውሻ ወይም ሰው ላልሆነ ነገር ዛትን እንጠቀማለን ማለት ነው። በዚህ መንገድ አስታውሱ፣ ኮማን አንጠቀመውም ዲፋይኒንግ ሪሌቲቭ ክሎዝ ውስጥ ብለናል። and the last one who'sን ተጠቅመን ደግሞ ስንሰራ he is the neighbor whose dog keeps barking ይሄ ሰውዬ ውሻው ዝም ብሎ የሚጮኸው ጎረቤታችን ነው እንደማለት ነው። ሐሳቡን ትረዱታላችሁ። ሶ whose እዚህ ጋር የምትረዳው ምንድነው? whose dog የሚለው የዚህ ሐሳብ ሪሌቲቭ ክሎዝ ነው። whose dog የሚለው ምንድነው የሚያሳየው? ባለቤትነትን፣ የሰውየው ውሻ እንደማለት ነው። ሰውየው ውሻው ላይ ያለውን ባለቤትነት ለማሳየት ነው whoseን የምንጠቀመው። whose dog, whose cat or whose car again whose book, whose pen, we can say a lot of things. It's a possessive pronoun ነው ማለት ነው። ይሄ ዲፋይኒንግ ሪሌቲቭ ክሎዝ ነው። ኮማን እንጠቀምም አምስቱንም ሪሌቲቭ ፕሮናውኖችን እንጠቀማለን ስለ የሆነ ሰው ወይም ስለ የሆነ ነገር ለይተን እንድናውቅ ለማስረዳት ለማሳየት የምንጠቀመው ክሎዝ ነው። ሁለተኛ ደግሞ ነን ዲፋይኒንግ ሪሌቲቭ ክሎዝ ነው። እዚህ ጋር የሆነ ለይተን የምንነግረው ወይም ለይተን የምናሳውቀው ነገር የለም። ኦሬዲ የታወቀ ነገር ነው፣ ግን የሆነ ኤክስትራ ኢንፎርሜሽን ለመጨመር ያክል ነው። ለምሳሌ ይሄን ሐሳብ ያዙት። አንድ ወንድም አላችሁ፣ እሱንም ለየሆነ ሰው እየነገራችሁት ነው ስለሱ። and again ያም ሰው አንድ ወንድም እንዳላችሁ ያውቃል። ፓሪስ ያለው ወንድም ዶክተር ነው ስትሉ እዚህ ጋር ሰውየው አንድ ወንድም እንዳላችሁ ያውቃል፣ ግን እናንተ ፓሪስ ያለው ወንድም ዶክተር ነው ስትሉ ሁለት ነገር እየተናገራችሁ፣ አንደኛ ወንድማችሁ ፓሪስ እንዳለ፣ ሁለተኛ ደግሞ ዶክተር እንደሆነ። አሁን እዚህ ጋር ፓሪስ ያለው የሚለው የሆነ ኤክስትራ ኢንፎርሜሽን እየጨመራችሁ ነው። ለይታችሁ እንድታውቁ የማድረግ ጉዳይ ሳይሆን ኦሬዲ ሰውየው አንድ ወንድም እንዳላችሁ ያውቃል። ፓሪስ ያለው የሚለው የሆነ ኤክስትራ ኢንፎርሜሽን እየጨመራችሁ ነው፣ ወንድሜ ዶክተር ነው የሚለው ላይ ማለት ነው። ሶ በዚህ መንገድ ልትረዱ ትችላላችሁ። ሌላ ኤግዛምፕል ሰጣችሁ ደግሞ ሞር የምትረዱት ነው። just to add extra information ለመጨመር ነው ነን ዲፋይኒንግ ሪሌቲቭ ክሎዝን የምንጠቀመው። my brother who lives in London is doctor my brother who lives in London is doctor ለንደን የሚኖረው ወንድሜ ዶክተር ነው እንደማለት ነው። እዚህ ጋር ስለ ነን ዲፋይኒንግ ሪሌቲቭ ክሎዝ ወሳኝ ነገር ኮማ እንጠቀማለን። በክሎዙና በሌሎች አረፍተ ነገሮች መሃል ኮማ እንጠቀማለን። ሶ እዚህ ጋር who lives in London የሚለው ካየን ምንድነው እዚህ ጋር እንዴት ነው የገባው? እንደ ነን ዲፋይኒንግ ሪሌቲቭ ክሎዝ ነው። ዲፋይን እያደረገ አይደለም፣ የሆነ ተጨማሪ ኢንፎርሜሽን እየነገረው ነው። ወንድሜ ዶክተር ነው አለ፣ ግን በተጨማሪም ለንደን ነው የሚኖረው አለ። የሆነ ተጨማሪ ኢንፎርሜሽን ስለ ወንድሙ የነገረበት ነው እንጂ ስለ ወንድሙ ለይቶ እንዲያሳውቅ የሆነበት አይደለም። and the other is my friend whom I visit last week has recovered last week ወይም ያለፈው ሳምንት ሄጄ የጠየቅኩት ጓደኛዬ አሁን ድኗል እንደማለት ነው ሐሳቡ። so whom I visit last week የሚለው relative clause ነው። which relative clause? non-defining relative clause ነው። and again we use comma as I have told you extra information እየጨመርን ነው። ጓደኛ የሆነ ሰው እየነገራችሁት ነው። ጓደኛ last time የጠየቅኩት አሁን እዚህ ጋር last time የጠየቅኩት ስትሉ or last week የጠየቅኩት ስትሉ extra information እየነገራችሁ ነው። and again ድኗል ዋናው ነገር ማለት ነው። ድኗል የሚለውን ሐሳብ ለመንገር ሞር ኤክስትራ ኢንፎርሜሽን ደግሞ ስትጨምሩ ላስት ታይም የጠየቁት ብላችሁ ትሄዳላችሁ። ይሄ ነን ዲፋይኒንግ ነው። we don't use that ይሄ ከዲፋይኒንግ ሪሌቲቭ ክሎዝ የሚለየው ይሄን ክሎዝ ኮማን አንጠቀምም። ሁለተኛ ደግሞ ዛትን ነው የምንጠቀመው። ከአምስቱ ሪሌቲቭ ፕሮናውኖች ዛትን አንጠቀምም። ሲምፕሊ who ነው whom ነው which እና whose ነው የምንጠቀመው። እነኚህን አራቱን ነው ዛትን አንጠቀምም። ዛትን እናወጣዋለን እዚህ ጋር ማለት ነው። and we separate by comma ነው የምንጠቀመው ሰፓሬት ለማድረግ። ይሄንን ሪሌቲቭ ክሎዝ ሰፓሬት ለማድረግ ከሌላው አረፍተ ነገር ኮማ እንጠቀማለን። ይሄን I have told you that አንድ ኤግዛምፕል ልጨምርላችሁ። the Eiffel Tower which built in 1889 is in Paris በፓሪስ ውስጥ ያለው ኤፍል ታወር በ1889 ነው የተሰራው። አንድ ሰው ይሄን ስትነግሩት ኦሬዲ ኤፍል ታወር አንድ ኤፍል ታወር ዓለም ላይ እንዳለ ያውቃል። ስለዚህ ምን እያላችሁት ነው? ፓሪስ ውስጥ ነው የሚገኘው አላችሁት።
ፓሪስ ውስጥ ነው የሚገኘው አላችሁት። ነገር ግን እንደ ተጨማሪ ምን አይነት ኢንፎርሜሽን ነገራችሁት? በ1889 ነው የተሰራ ስትሉ ይህ ደግሞ ተጨማሪ ኢንፎርሜሽን ነው ማለት ነው። ሶ ኢን ጀነራል ነን ዲፋይኒንግ ሪሌቲቭ ክሎዝ ደግሞ በዚህ መንገድ ነው የምትጠቀሙት ማለት ነው። ጥያቄዎች ውስጥ እንዴት ትመልሳላችሁ የሚለውን መዝጊያ እንዲሆንን በፓርት 3 እሰራላችኋለሁ። ሞር ጥያቄዎችን የምንሰራበት ይሆናል። 10 የሚሆኑ ጥያቄዎችን በተለያየ ሴናሪዮ አብረን እንሰራለን። የናሽናል ኤግዛም ጥያቄዎች ነው የሚሆኑት። ኔክስት ላይ ለቀላችኋለሁ። የተለየ ሀሳብ አስተያየት ጥያቄ ካላችሁ በዛሬው ላይ ግልጽ በሆነ መንገድ ልትጠይቁ ትችላላችሁ። እንደነገርኳችሁ ነው እዚህ ጋር ቀላል በሆነ መንገድ ሳቢ በሆነ መንገድ ሳብጀክቶችን ብሬክ ዳውን አድርገን ነው የምናስተምረው። የተለየ ሀሳብና አስተያየትም ካላችሁ ኮመንት ሴክሽን ላይ ልታስቀምጡልን ትችላላችሁ። ቪዲዮውን ጥሩ ሆኖ ካገኛችሁ ላይክ ማድረግ እንዳትረሱ። ሃቭ ኤ ናይስ ታይም